ሰላም ጤና ይስጥልኝ እንደምን አላችሁ ወደ ተመልካቾቻችን። ይህ ሎየርስ ፎር ኢትዮጵያ በተሰኘ ርዕስ ወይም ደግሞ የህግ ባለሙያ ለኢትዮጵያ በሚል ርዕስ እየተዘጋጀ ወደ እናንተ የሚደርስላችሁ ህግን መሰረት ያደረጉ ሀሳቦችን የምንለዋወጥበት አስተማሪ ቪዲዮዎችን ለማህበረሰባችን የምናካፍልበት አስተማሪ የሆነ ሚዲያ ነው። ዛሬ ደግሞ በዚህ በጊዜያዊ ስቱዲዮአችን አንድ እንግዳ ጋብዘን በአሰሪና ሰራተኛ ህግ ላይ ያሉትን ሀሳቦች እንዲያጋራን እንግዳችንን ጋብዘነው በዚህ ስፍራ ተገኝቷል። እንግዳችን ተማሪ ዮናታን ዳዊት ይባላል። ተማሪው በአርባ ምንጭ ዩኒቨርሲቲ 5ኛ ዓመት የህግ ተማሪ ሲሆን ላይ እንግዲህ በፌዴራል አቃቤ ህግ ወይም ደግሞ ፍትህ ሚኒስቴር ሐዋሳ ቅርንጫፍ የተግባር ስልጠና እየወሰደ ይገኛል። እናም ያለውን የሚያውቀውን ነገር በአሰሪና ሰራተኛ ዙሪያ ያሉትን ሀሳቦች እንዲያካፍለን ነው ወደዚህ ስፍራ የጋበዝ ነው። በጥሞና እንድትከታተሉን ስንል በአክብሮት የሚጋብዛችሁ ይሆናል። ወደ እንግዳዬ አመራለሁ ማለት ነው። እሺ፣ በመጀመሪያ በዚህ ሎየርስ ፎር ኢትዮጵያ ወይም ደግሞ የህግ ባለሙያ ለኢትዮጵያ ሚዲያ ቀርቤ ሀሳቤን እንዳጋራ እድል ስለተሰጠኝ እጅግ በጣም አድርጌ አመሰግናለሁ። በመሆኑም ያው ስለኔ ያለውን ዝርዝር ነገር አስተዋቂው በሚገባ የገለጸው መሆኑ ወደ ዋናው ነጥብ ለመሄድ እሞክራለሁ ማለት ነው። እንግዲህ አሰሪና ሰራተኛ ህግ እጅግ በጣም ሰፊ ህግ ነው። ህጉ ሲወጣ የአሰሪውን መብት ብቻ ሳይሆን የሰራተኛውን መብት ከማስጠበቅ አኳያ እጅግ በጣም ብዙ ርቀት ሄዶ በጥንቃቄ ድንጋጌዎችን ሰፊ የሆኑ ድንጋጌዎችን አካቶ የያዘ ትልቅ ህግ ነው። እንግዲህ ይሄ ህግ አሁን ላይ አሰሪና ሰራተኛን በሚመለከት ሁለት አይነት አዋጆች አሉ። አንደኛው የአሰሪና ሰራተኛ አዋጅ 1156 ህዝባር 2019 ሲሆን ሌላኛው ደግሞ የመንግስት ሰራተኞች አዋጅ ቁጥር 1064 ህዝባር 2017 ነው የሚሆነው እና አሰሪና ሰራተኛ የሚለውን ሀሳብ በምናይበት ጊዜ በዚህ ግንኙነት ውስጥ ሁለት አይነት ሰዎች እንዳሉ ለመረዳት እንችላለን ማለት ነው። እነዛ ሁለት አይነት ሰዎች አንደኛው ቀጣሪ አካል ሲሆን ሌላኛው ደግሞ ተቀጣሪ ወይም ደግሞ ሰራተኛ የምንለው አካል ነው። እንግዲህ ህጉ እንደሚለው ከሆነ ቀጣሪው ምን ጊዜም ቢሆን የተፈጥሮ ሰው ሊሆን ይችላል ወይም ደግሞ ህጋዊ ሰውነት ያገኘ በህግ ሰውነት የተሰጠው አካል ሊሆን እንደሚችል በግልጽ ያሳየናል ማለት ነው። ይህ በእንዲህ እንዳለ ታዲያ ግን ተቀጣሪው ምን ጊዜም ቢሆን ተፈጥሯዊ ሰው እንደሚሆን ያሳየናል ማለት ነው። በዚሁ አዋጅ አሰሪና ሰራተኛ አዋጁ ላይ ሰራተኛ ማን ነው ወይም ደግሞ ተቀጣሪ ማን ነው ስለሚለው ሀሳብ ሲገልጽልን በአንቀጽ 2 ንዑስ አንቀጽ 3 ላይ ከአሰሪው ጋር የቅጥር ግንኙነት ያለው ግለሰብ ወይም ሰው ስለመሆኑ ያሳየናል ማለት ነው። ነገር ግን ያ ተቀጣሪ ነው ወይም ደግሞ ሰራተኛ ነው ሊባል የሚችሉባቸው ዋነኛ ነጥቦች ምንድናቸው የሚለውን ሲዘረዝርልን በአንቀጽ 4 በዚሁ አዋጅ ላይ ማለት ነው በአንቀጽ 4 ላይ ደሞዝ እየተከፈለው የሚሰራ በአሰሪው መሪነት በቀጥታም ሆነ በተዘዋዋሪ የሚሰራ ለተወሰነ ጊዜም ሊሆን ይችላል ኦር ላልተወሰነ ጊዜ እንዲሁም ደግሞ የተወሰነ ስራን ብቻ በኮንትራት ወስዶ የሚሰራ አንድ ግለሰብ ተቀጣሪ ሊባል እንደሚችል ይገልጽልናል ማለት ነው። ከዛ ባሻገር በማዕከላቸው የሚኖር የመብትና ግዴታን በሚመለከት እነሱ የስራ ውላቸውን በሚፈጽሙበት ጊዜ ግልጽ በሆነ ሁኔታ መቀመጥ እንዳለበት በማያሻማ ሁኔታ ወይም ደግሞ በማያጠራጥር ሁኔታ መቀመጥ እንዳለበት በንዑስ አንቀጽ 2 በዚሁ አንቀጽ 4 ንዑስ አንቀጽ 2 ላይ ተቀምጦ እናገኛለን ማለት ነው። እና ታዲያ ያ በግልጽ መቀመጥ ያለበት ነጥብስ ምንድን ነው? በውላቸውስ መካተት ያለበት ወሳኝ የሚባሉ ነጥቦች ምንድናቸው ስለሚለው በዚሁ አንቀጽ 4 ንዑስ አንቀጽ 3 ላይ ሲገልጽልን የስራው አይነትና ቦታ፣ የደሞዝ መጠንና ስሌቱ፣ ያከፋፈል ሁኔታ፣ የሚከፈልበት ጊዜ እንዲሁም ደግሞ ውላቸው በመካከላቸው ያለው ውል ጸንቶ የሚቆይበትን ጊዜ በግልጽ መቀመጥ እንዳለበት ያሳየናል ማለት ነው። ከዛ ባሻገር ውሉ ቅድመ ሁኔታ ሊኖረው ይችላል። መጻኢ ወይም ደግሞ ወደፊት ይሆናል ተብለው የሚታሰቡ ነገሮችን እንደ ቅድመ ሁኔታ ሊያስቀምጥ ይችላል። ወይም ደግሞ ገና ካልተፈጸመ ተብሎም
ይሄ ነገር ካልተፈጸመ እንደዚህ ይሆናል ተብሎ የሚገባ የውል አይነት እንዳለ በውል ሕግ ላይ ሄዳችሁ መመልከት የምትችሉ መሆን ሲችል እና እነዚህ ቅድመ ሁኔታዎች ግን በዚሁ አሰሪና ሰራተኛ አዋጅ ላይ ቢያንስ እንደ መሰረታዊ ነገር መቀመጥ ያለበትን ነጥብ ወይም ደግሞ በተጻፈ ውል ላይ መካተት ስለሚገባቸው ነጥቦች ቢያንስ መሟላት ያለባቸው ወይም ደግሞ ሚኒመምሊ መሟላት የሚገባቸው ቅድመ ሁኔታዎች ምንድናቸው ስለሚለው በአንቀጽ 6 ላይ የገለጸ ሲሆን ቀሪውን ግን ለነሱ ለተዋዋዮች ነፃነት የተተወ ወይም ደግሞ ተዋዋይ ወገኖች ራሳቸው ፎርም ሊያደርጉ እንደሚችሉ እነሱ ራሳቸው የራሳቸውን መብትና ግዴታ በሚመለከት የሚያስቀምጡትንም ቅድመ ሁኔታ በሚመለከት እነሱ ራሳቸው መግለጽ እና ማስቀመጥ እንደሚችሉ ያሳየናል ማለት ነው። ይህንንም ታዲያ እንግዲህ ከዋናው የውል ሕግ አንጻር በፍትሐብሔር ሕጋችን 1714 ላይ ያለውን ሀሳብ መሰረት በማድረግ ነው ለተዋዋዮች ነፃነት ከመስጠት አኳያ። ከዛ ባሻገር ግን ይህንን ነፃነት ሲሰጥ ዝም ብሎ አይደለም፣ ገደብ አለው። ያ ገደብ ምንድነው? ለሕግና ለሞራል ተቃራኒ የሚሆን መሆን እንደሌለበት እንዲሁም ደግሞ በህብረት ስምምነትና በስራ ደንብ ለሰራተኛው ያነሰ ጥቅም ለማስገኘት ወይም ደግሞ የሰራተኛውን ጥቅም በማሳነስ ሊሆን እንደማይገባ በዚሁ አንቀጽ 4 ንዑስ አንቀጽ 4 እና 5 ላይ እንደ ኤክሰፕሽን ወይም ደግሞ ልዩ ሁኔታ አድርጎ አስቀምጦት እናገኛለን። ከዛ ባሻገር በሕግ ካልተደነገገ በቀር ልዩ ፎርም እንደሌለው ኖርማሊ ምን ውል ሲዋዋሉ የተለየ ፎርም እንደማያስፈልገው ይገልጽልናል ማለት ነው። የተለየ ፎርም የሚያስፈልጋቸው የውል አይነቶች አሉ። እነሱን እንግዲህ በውል ሕግ ላይ በሰሯቸው ቪዲዮዎች ሄዳችሁ መከታተል የምትችሉ ሲሆን በዚሁ አዋጅ አንቀጽ 7 ላይ የተገለጸው ሀሳብ ምንድነው? ሰራተኛው መስራት ከጀመረበት ቀን አንስቶ እስከ 15 ቀን ድረስ አሰሪው ለሰራተኛው እነዚህን ቅድመ ሁኔታዎችና የውል ሁኔታ የተመለከተ ሰነድ ሊሰጠው እንደሚገባ ይገልጽልናል በአንቀጽ 7። ሰራተኛውም ቢሆን በቀረበለት ሰነድ ላይ ያሉትን ሀሳቦች ተቃውሞም ካለው ተቃውሞውን ሀሳቡን በ15 ቀን መግለጽ እንዳለበት፣ ካልሆነ ግን ተቃውሞ ካላሳየ ለተሰጠው ሰነድ ያለውን ሀሳብ ማጋራት ካልቻለ ያው ውሉ እንደተፈጸመ ይቆጠራል ነው ሀሳቡ። በአንቀጽ 8 ላይ ስንሄድ ደግሞ እነዚህ ቅድመ ሁኔታዎች ባይሟሉስ የሚለው ሀሳብ ነው። ሰራተኛው ስራ ጀምሯል። ኦልሬዲ 15 ቀን ሊሞላውም ላይሞላውም ይችላል። ነገር ግን እነዛ ቅድመ ሁኔታዎች አለማሟላታቸው ሰራተኛው ሊያገኝ ወይም ደግሞ ሊኖረው የሚገባውን ጥቅም ያጣል ወይ ከሚለው አንጻር አንቀጽ 8 ላይ በፍጹም ይሄ ሰራተኛ ከተቀጠረበት ጊዜ አንስቶ ያው እስከ 15ኛው ቀን ተቃውሞ መግለጽ አለበት። ተቃውሞ ከሌለው ግን ውሉ እንደተፈጸመ ስለሚቆጠር ቅድም በገለጽኩት ቀን ማለት ነው። ተቃውሞውን ካላሳየ ውሉ እንደተፈጸመ ነው የሚቆጠረውና ስለዚህ ይሄ ሰራተኛ እነዚህ ኮንዲሽኖች ወይም ደግሞ ቅድመ ሁኔታዎች አለመሟላታቸው ሊያገኝ የሚገባውን ጥቅም እንደማያጣ ይልቁንም እንዲሁም በአሰሪና ሰራተኛ አዋጅ ላይ በአንቀጽ 12 እስከ 14 ላይ የተገለጹት መብትና ግዴታዎች እንዲሁም ደግሞ በመንግስት ሰራተኞች አዋጅ 1064 ቅድም ባልኳችሁ አንቀጽ 61 እስከ 65 ያሉት የሰራተኛን መብትና ግዴታ የሚመለከቱ ድንጋጌዎች ተፈጻሚ እንደሚሆኑ ያሳያል ማለት ነው። እንግዲህ ያለው ሀሳብ ይሄ ነው። ቀጣይ ላይ ደግሞ ያሉ ሀሳቦችን ያው በስፋት የምንጋራ ይሆናል። ቅድም እንዳልኩት ሰራተኛና አሰሪ ሕግ እጅግ በጣም ሰፊ ነው። በዚህ ዲስከሽን ብቻ የሚያበቃ አይደለም። በቀጣይ ደግሞ ያሉ ሀሳቦችን ለማካፈል በእኔ በኩል ዝግጁ ነኝ። በድጋሚ ስለተሰጠኝ በጣም አድርጌ አመሰግናለሁ። እሺ፣ እጅግ በጣም አድርገን እናመሰግናለን። እንግዲህ እንግዳችን ተማሪ ዮናታን ዳዊት ሰፋ ያሉ ሀሳቦችን የገለጸው እንግዲህ እሱም እንዳለው በቀጣይ ፓርት 1 ነው ይሄ። ፓርት 2 ደግሞ በቀጣይ የምናዘጋጅላችሁ ይሆናል። እሱ ከእንግዳችን ጋር የነበረን ቆይታ ይሄን ይመስላል። እንግዳችን በዚህ ተገኝቶ ለሰጠንና ላጋራን ሀሳብ እጅግ በጣም አድርገን እናመሰግናለን። መልካም ጊዜ እንዲሆንላችሁ ለእናንተም ለውድ ተመልካቾቻችን እየተመኘን ይህ ሎየርስ ፎር ኢትዮጵያ ነው። አዎ ለኢትዮጵያ የሕግ ባለሙያ ያስፈልጋታል እንላለን። መልካም ቆይታ ይሆንላችሁ።